ሰላም እንዴት ናችሁ? ኢሚግሬሽን ዲጂታል ኢንቪያን እንደገና ሊያስጀምር ትንሽ ቀናቶች ብቻ ነው የቀረው። ዲጂታል ኢንቪያ ማለት እንግዲህ ዲጂታል ኢንቪያ ለውጭ ሀገር ለሚኖሩ ኢትዮጵያውያን በአካል መጥቶ አሻራ መስጠት፣ ፓስፖርታቸውን አፕላይ ማድረግ ለማይችሉ ባሉበት ቦታ አፕላይ አድርጎ ባሉበት ቦታ ፓስፖርታቸው ኮሌክት እንዲያደርጉ ተብሎ የተዘጋጀ በኢትዮጵያ ኢሚግሬሽን የተዘጋጀ ፕላትፎርም ነው ማለት ነው። ዲጂታል ኢንቪያ እንግዲህ ሞባይል አፕ ነው፣ ዌብሳይት አይደለም። ግን ዌብሳይታቸው ላይ ገብታችሁ የሞባይል አፑን ሊንክ ማግኘት ትችላላችሁ። በዚህ መልኩ ጎግል ላይ ትገቡና ዲጂታል ኢንቪያ ብላችሁ ሰርች ታደርጋላችሁ። ይሄ ነው እንግዲህ ዲጂታል ኢንቪያ የምንለው ማለት ነው። ይህ ዌብሳይት አፕ ምንድነው? በተቀናጀ በቴክኖሎጂ በተደገፈ አሰራር የኢሚግሬሽንና ዜግነት ወሳኝ ኩነት ኤጀንሲ አገልግሎት ለውጭ ሀገር እንድሰጥ ተብሎ የተዘጋጀ ፕላትፎርም ነው ማለት ነው። ይህ ፕላትፎርም እንግዲህ መጀመሪያም ነበር፣ አሁን ግን በመሀል ሜንቴናንስ ተቋርጦ ነበር። አሁን ፉሊ ስራ ላይ ውሎ አገልግሎት ሊጀምር ትንሽ ቀናቶች ብቻ ነው የቀሩት ማለት ነው። ይህ ዲጂታል ኢንቪያ ማለት ነው ውጭ ሀገር ለምትኖሩ ኢትዮጵያውያን ማለት ነው። ምንድነው? አፕላይ ታደርጋላችሁ፣ ክፍያችሁን ትከፍላላችሁ። ክፍያችሁን ከተከፈላችሁ በኋላ በፖስታ ኦፊስ ወይ ደግሞ በኢትዮጵያ ኤምባሲ እናንተ ጋር ባለው ኢትዮጵያ ኤምባሲ ፓስፖርታችሁን ትወስዳላችሁ ማለት ነው። ብዙ ኢትዮጵያውያን ፓስፖርት ኤክስፓየርድ ሆኖባቸው አዲስ ፓስፖርት ፈልጉ ግን አፕላይ ለማድረግ በጣም ይቸገሩ ነበር። ይሄ ፕላትፎርም ይሄን ችግር ይፈታል ማለት ነው። አሰራሩ መተግበሪያውን ታወርዳላችሁ ከፕሌይ ስቶር እና ለጉግል ከአንድሮይድ ቀፎች ከፕሌይ ስቶር ምናምን፣ ለአፕል ደግሞ ከአፕል ታወርዱና ፕሮፋይል ሜክ ታደርጋላችሁ። ፕሮፋይላችሁን በስትክክል ስማችሁን፣ ሁሉም ነገር ዲቴል የሚጠይቃችሁን ትሞላላችሁ። አስፈላጊ ዶክመንት አፕሎድ ታደርጋላችሁ። ከዛ ክፍያ ትከፍላላችሁ። ክፍያ ከከፈላችሁ በኋላ በመረጣችሁት አድሬስ ፓስፖርታችሁ ይደርሳችኋል ማለት ነው። ለአይፎን አፕ ስቶር ላይ ያለ፣ ለጎግል ደግሞ ለአንድሮይድ ስልኮች ደግሞ ጉግል ፕሌይ ላይ ታገኛላችሁ። ዲጂታል ኢንቪያ ብላችሁ ሰርች አድርጋችሁ ማግኘት ትችላላችሁ ማለት ነው። በዚህ ሊንክም ገብታችሁ ዳውንሎድ ማድረግ ትችላላችሁ። እንግዲህ ይሄ ዲጂታል ኢንቪያ የሚሰጠው አንዱ ፓስፖርት ኢሹንግ ኤንድ ሪኒዋል ሰርቪስ ነው። አዲስ ፓስፖርት አፕላይ ለማድረግም ሆነ ለማሳደስ ነው የምትጠቀሙት ውጭ ሀገር ለምትኖሩ ኢትዮጵያውያን ማለት ነው። ሌላው ሁለተኛው ሰርቪስ ደግሞ ኦሪጂን አይዲ አፕላይ ማድረግ ትችላላችሁ። ለማሳደስም ሆነ አዲስ ኦሪጂን አይዲ አፕላይ አድርጋችሁ እዚህ ላይ መውሰድ ትችላላችሁ። እንግዲህ የሚያስፈልጋቸውን ዶክመንቶች ወደፊት በኋላ ላይ ያሳያችኋለሁ። እያንዳንዱ አፕላይ ለማድረግ ለኦሪጂን አይዲም ለፓስፖርት የሚያስፈልጋቸው ዶክመንት ነግራችኋለሁ። ሌላ ሶስተኛ ሊሴ ፓሴ ሰርቪስም ይሰጣል ማለት ነው። ለነዚህም የሚያስፈልገውን ዶክመንት በኋላ ላይ ያሳየዋችኋለሁ። እስከ መጨረሻ አብራችሁን ቆዩ። እንግዲህ ፕላትፎርም ለኢትዮጵያውያን ውጭ ሀገር ለሚኖሩ ኢትዮጵያውያን በጣም ሲበዛ ጠቃሚ የሆነ ፕላትፎርም ነው ማለት ነው። ሊሴ ፓሴ ካሚንግ ሱን ይላል። ሙሉ ሰርቪስ እንግዲህ ፋንክሽናል ሆኖ ስራ ላይ ከዋለ በኋላ ይህ ፕላትፎርም ማለት ነው፣ ይህ አፕሊኬሽን ማለት ነው፣ ያኔ ሊሴ ፓሴ የሚሰራል አይሰራም ሁሉ ዲቴል መረጃ ደግሞ ያን ይዤላችሁ እመጣለሁ። ልክ ፉሊ ፋንክሽናል ሲሆን ማለት ነው። አሁን አፕ ስቶር ላይ ገብታችሁ ዳውንሎድ ካደረጋችሁ ካሚንግ ሱን ነው የሚላችሁ። ሙሉ በሙሉ ፋንክሽን አልሆነም። ለምን? ፕሮሰስ ላይ ነው ያለው። ትንሽ ጊዜ ጠብቁ ነው ያለው ኢሚግሬሽን። ስለዚህ እስከዛ ጠብቁ ማለት ነው። አፕሊኬሽን ዶክመንት የሚያስፈልጋቸው ዶክመንት ለእያንዳንዱ ነገር፣ አሁን ለምሳሌ አዲስ ፓስፖርት ከሆነ ግሪን ካርድ ወይ ደግሞ ሬሲደንት አይዲ
እና ፎቶ ነው የሚያስፈልጋቸው ማለት ነው። ኦፕሽናል ዶክመንቶች ደግሞ ላይክ በርዝ ሰርቲፊኬት፣ ኤዱኬሽናል ክሬዴንሻል፣ ፋሚሊ ፓስፖርት፣ የፋዘር እናት የሆነኛ ቀበሌ አይዲ እነዚህን ያስፈልጋል። እነሱ ላይክ ምንድናቸው ኦፕሽናል ዶክመንቶች ናቸው። ለኒው ኦሪጂን አይዲ ደግሞ በርዝ ሰርቲፊኬት አውተንቲኬትድ የሆነ ኦልድ ኢትዮጵያን ፓስፖርትም ካላችሁ ያስፈልጋል። ለአዲስ ከሆነ ደግሞ ፋሚሊ ፓስፖርት ኦሪጂን ወይ ፋሚሊ ፓስፖርት ወይ ኦሪጂን ወይ አውተንቲኬትድ በርዝ ሰርቲፊኬት ወይ ደግሞ አፕሊካንት ፓስፖርት እና ፎቶ ያስፈልጋቸዋል ማለት ነው ለአዲስ ኦሪጂን አይዲ። ኦሪጂን አይዲውን ሪኑ ለማድረግ ደግሞ ምንድነው የሚያስፈልጋችሁ? የኦሪጂን አይዲ ነምበር ነው የሚያስፈልጋችሁ ማለት ኒው ኦሪጂን አይዲ ፎር ስፖስ የሚለው ደግሞ ስፖስ ኦሪጂን አይዲ፣ ሜሬጅ ሰርቲፊኬት፣ አፕሊካንት ፓስፖርት እና ፎቶ እነዚህ ዶክመንቶችን ማሟላት ግዴታ ነው ማለት ነው። ፓስፖርት ለህፃናት አዲስ ከሆነ ፋሚሊ ፓስፖርት ወይ ደግሞ ኦሪጂን አይዲ፣ በርዝ ሰርቲፊኬት አውተንቲኬትድ የሆነ አፕሊካንት ግሪን ካርድ ወይ ደግሞ ሬሲደንስ አይዲ እና ፎቶ ነው የሚያስፈልገው ማለት ነው። እነዚህ ዶክመንቶችን ግዴታ አፕሎድ ማድረግ አለባቸው። ኤግዚስቲንግ ፓስፖርትና ፖሊስ ሪፖርት ኢንኬዝ ኦፍ ስቶሌን ከጠፋ የፖሊስ ፓስፖርት ሪኒው ለማድረግ ኦልድ ፓስፖርትና ሜቢ ፓስፖርቱ ደግሞ ከጠፋ ምንድን ነው ማለት ነው የፖሊስ ደብዳቤ ያስፈልጋል ማለት ነው። ይሄ እንግዲህ ኦንላይን ሰርቪስ ኮቨሬጁ ኖርዝ፣ ሳውዝ አሜሪካ፣ ዩሮፕ፣ አፍሪካ ለኦንሊ ፓስፖርት ሪኒዋል ነው። ኤዥያ፣ አውስትራሊያ እና ሶስተኛ ምንድነው ሚድል ኢስት ነው። ሚድል ኢስትም ለፓስፖርት ሪኒዋል ብቻ ነው ማለት ነው። ሌሎቹ ግን ፓስፖርት እና ላይክ ኖርዝ አሜሪካ፣ ኤዥያ፣ አውስትራሊያ እና ዩሮፕ ምንድነው ማለት ነው ለፓስፖርት እድሳትም ለአዲስ ፓስፖርት አፕላይ ለምታረጉም ይሆናል። ሌሎቹ ግን ሪኒዋል ነው። ወደፊት ግን ሙሉ ዓለም ላይ ያለውን ካውንትሪ ያዳርሳል የሚል ተስፋ አለኝ እና ዋጋ ዝርዝር ለአዲስ ፓስፖርት $350፣ ለጠፋ ወይ ደግሞ ኮሬክሽን $550፣ ለአይዲ አዲስ አይዲ 500፣ ለሪኒዋል ኦር ኮሬክሽን አይዲ $500፣ ለጠፋ አይዲ ደግሞ $550 ያስከፍላል ማለት ነው። ለህፃናት ኦሪጂን አይዲ አዲስ ከሆነ $300 ያስከፍላል። ኮሬክሽን አይዲ ከሆነ ደግሞ 350፣ የጠፋ አይዲ ከሆነ $300 ያስከፍላሉ ማለት ነው። ሊሴፓሴ ደግሞ ሊሴፓሴ ዶክመንት ለማግኘት ደግሞ ምንድነው $150 ያስከፍላቸዋል ማለት ነው። በዚህ መንገድ ፎርሙ ሞልታችሁ አስፈላጊ ዶክመንት አፕሎድ አድርጋችሁ ክፍያችሁን ከፍላችሁ እናንተ በመረጣችሁበት አድሬስ በ3 ሳምንት ውስጥ ይደርሳችኋል ይላል ኢሚግሬሽን። እንግዲህ በቅርቡ ሙሉ በሙሉ አፕሊኬሽኑ ፉሊ ፋንክሽናል ሆኖ ስራ ላይ ሲውል እንዴት አፕላይ ማድረግ እንዳለባችሁ፣ እንዴት ፓስፖርቱን፣ እንዴት ዶክመንቱን አስፈላጊ ዶክመንቶች እንዴት አፕሎድ ማድረግ እንደምችሉ፣ እንዴት አካውንት ከፍላችሁ አፕላይ አድርጋችሁ ሎኬሽን መርጣችሁ ክፍያ ከፍላችሁ ሙሉ አፕላይ እንዴት እንደምታደርጉ ሰራላችኋለሁ። እስከዛ መልካም ቆይታ ይሁንላችሁ። ሰብስክራይብ፣ ላይክ፣ ሼር ማድረግ ቤተሰብ መሆን እንዳይረሳ እያልኩ ባይ ባይ።